ይሄው ጨርሻለሁ። መቼ ተቋጠረ? መቼ ጎነጎነ? መቼ ተቋጠረ? መቼ ተቋጠረ? እሳት ቦታ ወንጉ ነው። መቼ ተቋጠረ? እዚህ ጨምር ከላይ ውሃው አፈር ነው። አፈር ውሃው እዚህ የልብስ ሊርስብኝ ነው። ወደ ላይ አትውጡ። እጆት ብቻ እጆት ቆሽሿል። እዚህ እጆት ብቻ ውሃው ስትጨምረው እዚህ ጨምር። አፈር ነው ውሃው። ውሃው አፈር ነው። እቤት እነዚህ ያስቀምጣል ላይ በዚህኛው ገልበጥ አድርገህ ደግሞ በዚህ ገልብጠህ በደረቁ በዚህ ገልበጥ አድርገህ በደረቁ እንደዚህ ገልበጥ አድርገህ ገላዬን ቆርጦ ያመኛል። እቤት ገባ እኮ አንተ እቤት ገባ። ደሞ ወጣ። እግሮት ያምራል። ቆንጆ እግር ነው ያለው። ምራቅን ትንፋሽ ነው። ይኸው ትንፋሽ ይኸው እንዴት ያለ እግር ነው ያለው። እግሮት እንዴት እንደሚያምር ቡዳ አቤት እግር። ዋው ቤት ገባ ሰውዬ። ዋው ቤት ገባ። እንጀራው ፍሪጅ ውስጥ አድርግልኝ። አሁን ልበላ ተቀበልኳት። ፍሪጅ ውስጥ አድርግልኝ። አሁን ልበላ ተቀበልኳት። ራሴ በዝግ ሳህኑ አሁን ተቀበልኳት። ፍሪጅ ውስጥ አድርግ። ፍሪጅ ውስጥ አድርግ።
እየነከርክ ነው ዝም ብለህ ቤቱ ተንጣለለበት ዝም ብለህ እየነከርክ ነው ሞልዋውን በእጅ ሳትጠቅ ቤቱ ተንጣለለበት በዚህ እኔን እግሬን ስታጠብ እጄን ስታጠብ የገባው ቤቱ ተንጣለለበት ደግሞ እንደገና ሞልዋውን እየነከርክ እንደው ምን ጉድ ነው በዚህ እየተመዘርክ አታገባም አትወለውልም ድሮ እጠብና ጭመቀው ጠምቀው እሱ ሞልወያ በእጁ አትወለውል ዳዊት እንዴት አይነካም ሞልወያ ዝም ብሎ በቆሸሸው እንደሱ ጠመዘው እየጠመዘዙ አንደኛ እግረኛ በሙሉ ገባ እቤት ተቃጠለ አንተ ይዛመችነው ላይ ዞር በልለት እጄን ደክሞኛል መኪናቸውን ልጠብቅ እየመጡ ማን ነው የሚጨምቀው ጋሽ ቁምቢ መጣ ሰማቂ አዎ እዚህ ላይ ሰው አይቀመጥም አሁን ተቀየረ ያንሶላ እንዴት ዋሉ ጭማቂ ደህና ዋሉ አሉት ወይዘሮ ዝናሽ እግዚአብሔር ይመስገን አሁን እኮ ዘካርያስ ወገቤን አሞኛል እባክህን ጭማቂ ትችላለህ ወይ አለኝ አዎ ጭመቅላቸው አለኝ ይሰራልዎት ነው አቤት ወንበሩ ላይ ሆነው ስሩ የቁም ሳጥኑ መስተዋት ላይ አስጠቁ የቁም ሳጥኑ መስተዋት ይሰበራል የመንግስት ነው የኔ አይደለም ቤቱ ተነቀለ የመንግስት ነው የኔ አይደለም ጭማ እሱ ላይ ነው የሚሰራው ዘካርያስ እሱ ጋር ነው እሱ ላይ ነው የሚሰራው ነው እሰይ ትናንትና ትተው ሄዱ እንዴ እዚህ ጥየው ነው እንዴ ለካ ጎሽ በቃ ቆንጆ ጭማቂ እየሰራሁልዎት ነው አታቅጥኑ እንደ ገንፎ በወፍራሙ እዚህ እንዳይፈናጠቅ እዚህ
ከዚህ ወደዚህ እንዳስፈናጠቅ አደራ። ራቅ በሉ እርሶ። እሺ ያዙ ወደዚህ እንደ ያን አሁን የተቀየረው አስዋራውና ብርድ ልብሱ ይሄ ማሩ አፈራ ይላሉ ማነው ቀጠለ ይላሉ እርሶ አይ ቋቋ ነው ምን አለ ምግብ አይደለም የዛቁበት እዚህ የሞቀበት ሶስቱ አባራ ነው ሶስቱ አይ ምን አለ ጠፍቶ የዛቁበት ምግቡን አይደለም የተጆጉ ውስጥ የዛቁበት ምን አለ ሶስቱ አባራ ነው ባኩልኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሩን አትዝጋ። በሩ መላኮች ይገባሉ። በስመ አብ ወወልድ ወመንፈስ ቅዱስ አሜን። ድጋሚ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ መላኮች ይገባሉ። አሐዱ አምላክ ይምጣ መንፈስ ቅዱስ ይምጣ መንፈስ ቅዱስ ከእኛ ጋር አብሮ ይሁን። አሜን አሜን። ከእኛ ጋር አብሮ ይሁን። አሜን። አክናውታል ሶስቱ አባራ ነው። እንደምነው ገና ደግማለሁ እንደምን መጣ አሁን ተመለሱ። እንዴት እንደማረጣቸው ሲስተሚን እያያችሁ ነው። ሕፃን ልጅ ናቸው እሳቸው ማለት የሆነ በቃ ደስ የሚል ስስት ትናንትና እንደዚህ ብዙ ነው ሶስት ጠጣትና ሶስት ኩባያ እኔ ሁለት ብቻ እዚህ ጨምሩልኝ። ሊብላብ ምናምን ሲባል ይበላል እና እሳቸው እዚህ ጨምሩልኝ። የት ያገቡና ራሱን ቀይሮ እየመጣ እኮ ነው የሚያወራ። ሙሉት ይህንን ሙሉት እዚህ ላይ ሙሉት አልሞላም። አውቆ እኮ ነው እንደዚህ ነገር። ምነው ተጠቃሉት? ያ ብዙ ነው ውስጡ ያለው። እርሶ የሚቀምሳሉ ያ ብዙ ነው ውስጡ ያለው። በጣም እርሶ ቅመሱ። እኔ ሁለት ኩባያ ነው የምጠጣው ሁልጊዜ ሁለት ኩባያ። እርሶ ቅመሱ ቅመሱ። እርሶ አደገኛ ካሜራማን ያለው እርሶ አይቀምሱም? የተሰጣጡ ይሸሻል። የተሰጣጡ ምናምን ተኛ እየቀማ የሚል ሰው ተሰጣጡ በሽታ ይርቃል። ለምን እርሱ አይቀምሱም? ባርኩልኝ እያለ ነው ልጁ። ይህ ከባረከው ሰማይ ቀጥሎ ይሄዳል። ይህ አሁን የባረኩት ሰማይ ቀጥሎ ይሄዳል። አንድ ላይ ነው። አንድ ላይ ለነገሩ መላ አንድ ላይ ነው የተባረከ። እኔ ለመላ ኢትዮጵያ ለአዲስ አበባ ልጅ ያስተራው የባረኩት። ዘካርያስ የት ሂዶ ነው? እዚያው ነው አብሮ ደጃ ወጣ ገላዬን አጠበ
ምን ላድርግ? አማላጅ ላመጣት ገባቸውን። ከዚህ በፊትማ ንፍሮ ቀቂ ተብላ አሳረረችው። በቱ ነው ፎርጣ ቤት አሰረችው? አዎ አሳረረችው። አሳራ ቃጥላ ተደፈሙን ከፈለች። 2000 ብር ከፈለች። እንዴ ያ ሁሉ ለዛ ሁሉ ድርት ሰው ሲሞት ለቀባሪ አይደለም የሚቀጠለው። ያ ሁሉ ነው 2000 ብር ብቻ። አዎ ሌላውንም አማዝናሽ ክፈሉልኝ አለች። ከየት ነው የማመጣው? ምን አቅላት ከየት ነው የማመጣው? እኔ እንጃ። እድል ወሰቡኝ ብላል ያስገባት። ብዙ ሰው ይዛ መጣች። ብዙ ሰው ሽማግሌ፣ ወጣት፣ ፖሊስ አልቀራት። ለምን ያሳረፈችውን የድሩን ንፍሮ ያሳረፈችው ያቃጠለችውን 2000 ብር ብቻ ነው የምትቀበሉት? ቀሪውን እማማ ዝናሽ ይከፍሉልኛል 3000 አለች። አዮ ሰላቢ ቦጃ እናትና እዚህ ሰው ታቅፎ የሚያወጣ የሚገባ ሰው ታቅፎ የሚያወጣ የሚያገባ ዝናሽ በሽተኛ ለቷ ተሳስቼ ነው የምከፍለው። ልብሳቸውንም ቢሆን ሸጠው ይክፈሉልኝ ነው የምትለው። ተሳስቼ ነው የምከፍለው። ልብስ ቆንጆ ልብስ አላቸው። ልብሳቸውን ሸጠው ይክፈሉልኝ። እናንተ ገና ቤት ታስገቧታላችሁ። እሷ ሴትዮ መገደልዋቃቸው ገና ደግሞ እዚሁ ታስገቧታላችሁ። እሷ ሴትዮ ምን ላድርግ ብለው ሰው አማላጅ ላከች። መገደልዋቃቸው ገና ደግሞ እዚሁ ታስገቧታላችሁ። እሷን ሰውነት የሚበሳ ጥይትም የለ። እንዴት የተመጣበጠ ነው የምሰጣት። የተመጣበጠ ነው የምሰጣት እኔ። ቆንጆ ልብስ አላቸው። ልብሳቸው ሸጠው ይክፈሉ። ወደ የመንግስት ነው ልብሱ፣ የኔ አይደለም። ልብሱ የመንግስት ነው። የቤቱ ተለቃው የመንግስት ነው። አይሆንም አልኳት። አይሆንም ብዬሻለሁ። አሁን አንዴ በጥፊ መተዋል። በጥፊ የቤቱ ተለቃው የመንግስት ነው። የኔ አይደለም። የቤቱ ተለቃው የመንግስት ነው። ቦታው አንዳንድ ሺህ ብር ጡረታ ቢሰጠኝ እየቀሙ ወሰዱት። መንግስት ቦርቦ የጡረታ አንዳንድ ሺህ ብር ቢሰጠኝ እየቀሙ ወሰዱት። እየቀሙ ወሰዱት። አበስኩ ወይዘሮ ዝናሽ ስሙኝ። አቤት። መንግስት የቤቱ ተነቃው የመንግስት ነው አይደለም? የቤቱ ተነቃው የመንግስት ነው። የቴሌቪዥን የመንግስት ነው። ቴሌቪዥን የመንግስት ነው። የቁርሳቱ ሁሉ የመደርደሪያ ሁሉ ተነቃው የመንግስት ነው። እኔ መንግስት ነው አስቀመጠኝ። በወጣት አንዳንድ ሺህ ብር የጡረታ ቢሰጠኝ እየቀሙ ወሰዱት። መንግስት በወርቆር የጡረታ አንዳንድ ሺህ ብር መንግስት በወርቆር የጡረታ አንዳንድ ሺህ ብር ቢሰጠኝ እየነጠቁ ወሰዱት። እንዴት ያለች ተንኮለኛ ሰው መሰለች። በጥፊ ሳቆላት ጊዜው አለች አጦርኳት። እዛ እየነጠቁ ወሰዱት። መንግስት በወርቆር የጡረታ አንዳንድ ሺህ ብር ሰጠኝ። መንግስት በወርቆር የጡረታ አንዳንድ ሺህ ብር ሰጠኝ። ዘካት እየወሰደ የመንግስት መስሪያ ቤት እየተቀበሉ ቦታ ነበር። አሁን እዛ ትሄዱ እዚሁ ቤት ድረስ እናመጣልዎታለን እያሉ እየቀሙ ወሰዱ። እዛ እየሄዱ ለመቀበል አቅሙ አይችልም፣ እግሩ አይራመድም። እዚሁ ቤት ድረስ እያመጣን እንሰጥዎታለን ብለው እየቀሙ